አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደስ የሚለው ነገር የፍርዱ ቀን ዳኛ አላህ ሱብሓነሁ ወተዓላ መሆኑ ነው። ሰውሚያ ቢሆን አልቆልን ነበር። ሰአለ አዕራቢዩ ኢብኑ አባስ ረዲየላሁ ዐንሁ። ኢብኑ አባስን አላህ መልካም ስራው እንደድለትና አንድ ገጠር መጥቶ ጠየቀው። መን የሕሰበ ናሰ የውመል ቂያማ፣ የቂያማ ጊዜ ሰዎችን የሚመረምረው ማን ብሎ ጠየቀው። ቃለ አላህ ነው ብሎ መለሰለት። ቃለ አዕራቢዩ ገጠሬውም አለ ነጀውነ ወረብል ከዕባ፣ በካዕባው ጌታ ይሁንብኝ ነፃ ወጣን አለ። ቃለ ኢብኑ አባስ ከይፈ፣ ኢብኑ አባስም እንዴት ብሎ ጠየቀው። ቃለ ኢንከሪመ ኢዛ ቀደረ ገፈረ፣ አላህ ሱብሓነሁ ወተዓላ እኮ ቸር የሆነ ጌታ ነው፣ በፈለገ ጊዜ ይቅር ይላል አለ። ላኢላሃ ኢለላህ ማ አዕዘመ አሕሰነ ظን ፊላህ፣ በአላህ ሱብሓነሁ ወተዓላ ያለው መመካትና መልካም ጥርጣሬ ምንኛ ያማረ ነው። እውነትም ነጃው ነው ወላሂ። እርሱ ጌታችን እኮ አንዳችንንም የሚበድል አይደለም። አላህ ሱብሓነሁ ወተዓላ በሱረቱል ካፍ ላይ ወላ የዝሊሙ ረቡከ አሐዳ፣ ጌታህም አንድንም የሚበድል አይደለም ይላል። እንደውም አላህ ሱብሓነሁ ወተዓላ መጥፎ ስራችንን ወደ መልካም ሐሰና ይቀይርልናል። እናታችን ለኛ ከምታዝንልን በላይ አላህ ሱብሓነሁ ወተዓላ ለባሮቹ ረሂም የሆነ ጌታ ነው። አላህዬ በአንተ ላይ ጥሩ ጥርጣሬና ጠንካራ ተስፋ ካላቸው ባሮች አድርገን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።